አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ሽሮዬን እሰራታለሁ በኔ አሰራር ማለት ነው። ያው ዘይቱ እንግዲህ እንደዚህ ፍለት ብሏል። አሁን ሽንኩርት እንጨምርበታለን ማለት ነው። አዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦች የሆኑ ኮመንት ጻፉልኝ። እንዲሁም ቤተሰቦቼ ደግሞ ስላላችሁ ከኔ ጋር በጣም አመሰግናለሁ። የኔ ውዶች፣ የኔ ፍቅሮች፣ የኔ ቅመሞች አብረን እንስራና ሽሮ ምሳ እንብላ ዛሬ ማለት ነው። ይሄው እንደምታዩት ሽንኩርቱን ጨምሬያለሁ። ቢስሚላህ አንድ ባስቲማቲ ታዋህዱታላችሁ ማለት ነው። እንደው እናቁላለዋለን። ሽሮዬ በጣም ናፍቀኛለች። ሰርቼ ካልበላ ቆይቻለሁ እና የህይወት ቅመሞች እየሰራችሁ ብሉ የኔ ውዶች። እያለ ነው በማማሰያ ትንሽ መታ መታ አደርገዋለሁ። ቲማቲም ፍርስ እንዲህ እንደዚህ እየሰራችሁ የት ሀገር እንዳላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። የት ሀገር እንደምታዩ ማለት ነው እና ዩቲዩብ እንዲያድግልኝ እባካችሁ ሼር አድርጉልኝ፣ እናሳድጉልኝ። የህይወት ቅመም ነኝ እኔ፣ የራሴም ቅመም ነኝ። ሰምታችኋለን። ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉልኝ። ምን ሰርቼ ላሳያችሁ እንደምትፈልጉ ብጽፉልኝ ኢንሻአላህ ሰርቼ ቪዲዮ ሰራላችኋለሁ ማለት ፈልጌ ነው። ያው በደንብ ተለማምጄ ቤስት የሆነ ቪዲዮ እስከምንሰራ ድረስ እንግዲህ ታገሱኝ። ያው ሰው ቀስ እያለ ነው የሚለምደው። በእናቱ እያልን ይኸው እየተለማመድን ነው። እቺ ደግሞ ነጭ ሽንኩርት ናት። 5 ፍሬ ነጭ ሽንኩርት ይኸው እንደዚህ በደቅ አድርጌበታለሁ ማለት ነው። እና በቀደም መንገጠመ የመሰላችሁ ወደ እቃ ልገዛ ሄድኩና ከዛ ማታ ነው ሲመሽብኝ ያው በባስ ነበረ የምጠቀመው። እንትን ሾርት ቪዲዮ ሰርቼላችኋለሁ። ከዛ ለካ እኔ 2 ሰዓት ድረስ ይሰራል ባስ ሲባል ሰማሁላችሁና ያው 2 ሰዓት ድረስ ይሰራል ተብሏል ባስ እና ችግር የለውም በሰፈሬ ነው የሚያልፈው ብዬ የማውቀው ባስ ነው ሁልጊዜ የምጠቀምበት። ግን 12 ሰዓት ላይ ከ12 ሰዓት ሲሆን እኔ ባስ ተጠቅሜ አላውቅም። ምክንያቱም ይሄዳል ብዬ አላስብም። ግን ያው ጓደኞቼ ደግሞ ኧረ እስከ 2 ሰዓት እኮ ይሰራል ሄድዬ ሲሉኝ እሺ ብዬ ተነስቼላችሁ የማውቀው ባስ ቁጥር ነው የመጣው። ሲመጣ ግብት ብል ከዛ በሌላ መንገድ ማለት ሰፈሩን የሆነ በማውቀው ሰፈር መጣና እንዴ ለምንድን ነው በዚህ ሰፈር ይዞኝ የመጣው? እኔ ሁልጊዜ በሌላ መንገድ ነው የሚሄደው፣ ለምንድን ነው ዛሬ በዚህ ጋር የመጣው? ነው መንገድ እየተሰራ ነው የተዘጋው መንገድ። ያው ብዙ ጊዜ ቶሎ ስለሆነ እዚህ ሀገር መንገድ የሚታደሰው ያው መንገድ እየታደሰ ይሆን እንዴ? ለዛ ይሆን እንዴ መንገድ የቀየረው ባሱ? እና በዚህ ጋር የመጣው ሳልወጣ ስለቆየው ማለት ነው። በባስ ሳልጠቀም ስለቆየው እና ብዬላችሁ በቃ ያው በዛው በእኔ ሰፈር ዞሮ በእኔ ሰፈር ይሄዳል ብዬ ነው የገባው። ከዛ ይዞኝ ልክ ከከተማ ውጥት ስልም ያለበት ሰፈር ስደርስ ደነገጥኩ። አሁን እንዴ ጉድፈላይ ነው የሚሄደው ደግሞ ባስ ውስጥ ሰዎች አሉ፣ ወደ 10 ምናምን የሚሆኑ ሰዎች አሉና
ጉድ ፈላ። ይሄንን የሚሄደው ወይኔ ያ ረቢ ልቤ መምታት ጀመረ ማለት ነው። ምክንያቱም አማላቅበት ሰፈር ነው ይዞኝ የሄደው። ከዛ ቆመ የሆነ ቦታ ላይ እዛ ጋር ሲቆም እንዴ አልኩኝ። አሁን ጠየቅኩት፣ ምንድን ነው በቃ እዚህ ጋር ነው የሚቆመው አይሄድም አልኩት። ወይ አይሄድም እኮ ከዚህ በኋላ ይሄ እኮ የመጨረሻ ነው አላለኝም? ምን ነው አለና የመጨረሻ ነው ማለት በቃ ይሄ ነው የመጨረሻ። 12 ሰዓት እኮ ነው ስራ የሚቆመው። እንዴ ታዲያ ለምን ሰው ትጭናለህ መንገድ ላይ ስለው፣ እኔ ታዲያ እዛ ጋር ቆማችሁ ባስ መቆሚያ ቦታ ስለቆማችሁ ነው የጫንኩት። እና በቃ ልጁ ሹፌሩ ማለት ነው እችን ተናግሮኝ በሩን ከፈታለኝ ጥሎኝ ሄደ። አንድ 3 ሰዎች እዛው ባስ ውስጥ ቀሩ። እኔ እዛው ባስ ውስጥ ያድራሉ አላቅም፣ ፊሊፒኒዎች ናቸው። እንዴ እነዚህ ሳይወርዱም እንዴ ብዬ ሌሎቹ ወረዱ፣ እኔም ወረድኩ። አልሐምዱሊላህ ደግነቱ ደስ በሚል ሁኔታ ያው እንደዚህ ማበስለው እኔ እንደዚህ ስለምወድ ነው። ለምንድን ነው እንደዚህ ያጠቆራችሁ እንዳትሉ፣ ድርቅ ሲል እወዳለሁ። ይሄው እንግዲህ አሁን ሽሮውን በጥብጫ አዘጋጅቻለሁ። ምጥን ሽሮ ነው። እስኪ ምን እንደሚመስል እናያለን። በእንጀራ አይደለም የምበላው፣ በዳቦ ነው የምበላው። እና ከዛ ላችኋለሁ ሰውየው ያው እንደዛ ብሎ ሊያውም ደግሞ አንድ ቺክ አለች። እሱም ህንድ ነው፣ እሷም ህንዲ ናት። በዛ መንገድ ላይ የጫናት ማለት ነው። ይታወቃሉ መሰለኝ የሆነ ቦታ ላይ ሲያያ ደስ አለው ምናምን። እሷም ደስ አላት፣ ፈገግ እያለች እየሳቀች አዋራችሁ ምናምን እና ይዟት ሄደ። ከዛ ከኛ ጋር ሄደች። ልክ እዛ መጨረሻ የሚሆንበት ቦታ ላይ ሲደርስ አቆመ እና ወዲያውኑ በቃ ከመቸኮሉ የተነሳ በስርዓቱ እንኳን ወላሂ ሊያኛ አልቻለም ማለት ነው። በቃ ሁኔታውን አይቼ ይሄ በቃ ሊበላት ተዘጋጅቷል፣ ለዚህ ነው እኔ አሁን መስሚያ የለውም ብዬ ጥዬው ሄድኩኝ። ወዲያውኑ ቅፍ አደረጋትና ይዟት ወደዛ ሄደ ማለት ነው። የባሱን በር ዝግት አድርጎ ጥርቅም ምን ያደረገው ብታዩ ከመቸኮሉ የተነሳ ማለት ነው። እና እኔ ገረመኝና እየሳኩኝ በሉ እንግዲህ ፈታ በሉ ብዬ ምን አገባኝ። አልሐምዱሊላህ ደስ የሚለው ነገር ያው የትም ቦታ ላይ ብትሆኑ እዚህ ሀገር ታክሲ እንደ ልብ ነው የምታገኙት። ከዛ ታክሲውን እጄን አነሳሁለት እና የት ነው ያለሁት ስለው ይህን ነው ቤትሽ ሲለኝ እንደዚህ ምናምን እንደዚህ እኮ ብዬ ስነግረው አይ አንቺ እኮ እንዴ በጣም ርቀሽ እኮ ነው የመጣሽው አለኝ። በጣም ሩቅ ነው የመጣሽው ብሎ ወደ 30 ብር ማለት 30 ድርሃም ታክሲ ከፍዬ ቤቴ በሬ ላይ አምጥቶ መለሰኝ እላችኋለሁ። አልሐምዱሊላህ በሰላም ቤቴ ገባው። እንግዲህ አስባችሁታል፣ ታክሲ ባይኖር ምን ይውጠኝ ነበር? ወላሂ ምን ነበር መሆነው? እስኪ እንግዲህ አላህ ያሳያችሁ። እና በጣም ከባድ ነው። ይሄንን የነገርኳችሁ ያው እናንተ ወደፊት እንድትጠነቀቁ ብዬ ነው። ይሄው እንደምታዩት የኔ ተጋቢኖ ሽሮ ዝግጁ ሆናል። ትንሽ ብቻ ውሃ ጣል አደርግበታለሁ። እንደምታዩት ትንሽ ውሃ ጣል አድርጌበታለሁ። ያው ተጋቢኖ ሽሮ ነው የምሰራው ማለት ነው። ቀጭን ሽሮ አይደለም የምሰራው፣ ተጋቢኖ ነው። እቺ ሸክሏ ብትኖር ደግሞ ሸክሏ ሆቴል ይሄ ምግብ ቤት ገብተን ተጋቢኖ ስናዝ የሚያደርጉባት እቺ ሸክላ አለች አይደለ? ሸክሏ ብረት ድስት፣ የምን ብረት ድስት? ሸክሏ ድስት። አይ እሷ ብትኖር በሷ ላይ ዱቅ ታረጉና ያው በአናቱ ቂቤ አልላችሁም፣ ምክንያቱም ቂቤ የዚህ ሀገር ቂቤ አይጣፈጥም እንደ ኢትዮጵያ ቂቤ። ይሄ እንግዲህ ተጋቢኖ ዝግጁ ሆኗል። ትንሽ ከድኘው ይተከተካል። ያው በደንብም ስላሸሁት በስሏል ሽሮ። ግን ደግሞ ትንሽ ውሃውን ጣል ስላደረኩበት ትንሽ ላላ እንዲል ጠብቀዋለሁ ማለት ነው። እና እንደዚህ ተጋቢኖ ሰርታችሁ ቆንጆ ተጋቢኖ ሽሮ ሰርታችሁ ብሉልኝ፣ ግብዣዬ ነው።
ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሆኑ። እንዲሁም ሼር አድርጉልኝ። እራሳችሁን ጠብቁ። ከ12 ሰዓት በኋላ ባስ አይሰራም። ከኔ ተማሩ። እኔ እስከ 2 ሰዓት ይሰራል ስለተባልኩኝ አምኜ ነው የገባሁት። አብዛኛው ባስ ሲመጣ ኖ ሰርቪስ የሚል ጽሁፍ ያሳያል። የዛን ጊዜ ያው አይቆምላችሁም ማለት ነው። ይሄ ግን ሰውየው መናገር ነበረበት። እኔ ወደ መቆሚያ ቦታ ነው የሚሄደው፣ ውስጥ ለውስጥ አልሄድም ብሎ መናገር ነበረበት። ያው አልተናገረም። እኔም ደግሞ እስከ 2 ሰዓት ይሰራል የሚባለውን ቃል ስላመንኩኝ ተከትዬ ሄድኩኝ። ከዛ ከከተማ ውጭ ወስዶ ገጠር ጣለኝ። አልሐምዱሊላ በሰላም ወደ ቤቴ ተመልሻለሁ። እናንተም ራሳችሁን ጠብቁ። እንደዚህ ቆንጆ ሽሮ ተጋቢኖ እየሰራችሁ ብሉ። አብራችሁኝ ስላላችሁ ስላዳመጣችሁኝ፣ ስለምታበረታቱኝ፣ ላይክ፣ ሼር፣ ኮሜንት ስለምትጽፉልኝ እውነት ከልብ ከልቤ አመሰግናለሁ። ቻው ቻው።